ፓወርፖይንት ላይ ድካማችንን የሚቀንስ አንድ ነገር እንመለከታለን። እሱም ምንድነው? ለምሳሌ እዚህ ጋር የምትመለከቱት ብዙ ስላይድ ነው ያለኝ፣ ነገር ግን እያንዳንዱ ላይ ደግሞ አኒሜሽን ማስገባት ፈልጌያለሁ ማለት ነው። ለምሳሌ ከመጀመሪያው ጀምሬ ለማስገባት ብሞክር እዚህ ጋር እየመጣችሁ እያንዳንዱ ላይ አኒሜሽን ማስገባት በየተራ ማለት ነው በጣም ብዙ ጊዜ ወስድባችኋል። ስለዚህ በአንድ ጊዜ ሁሉም ላይ አኒሜሽን ማስገባት አሁን ከፈለኩ ማድረግ እችላለሁ። አንድ ቦታ ላይ ክሊክ ታደርጋላችሁ። ከዛ ከላይ ቪው የሚል አለ፣ ቪውን ትነካላችሁ። በመቀጠል እዚህ ጋር ስላይድ ማስተር ይላል። ስላይድ ማስተር መንካት ነው። ከዛ ምንድነው የምታደርጉት? የመጀመሪያው ላይ ትመጡና ክሊክ ታደርጋላችሁ። በመቀጠል እዚህ ጋር መታችሁ አኒሜሽን ይላል። ከዛ አኒሜሽን ስነኩ እንደምታዩት ርዕሶቹን እንዳለ ከላይ ያሉትን ምን አይነት አኒሜሽን ልስጣቸው ይለኛል። ለምሳሌ ፍላይም ባረገው ከስር እየበረሩ ይመጣሉ ማለት ነው። አሁን ይሄኛው ሁሉም ላይ በአንድ ጊዜ አፕላይ ሆነ። ሌላም አይነት ከፈለጋችሁ እዚህ ውስጥ እየገባችሁ የተለያዩ አኒሜሽኖችን እንደዚህ መምረጥ ይቻላል ማለት ነው። ከስር ለሚከተሉት ነገሮች ደግሞ ለምሳሌ አሁንም ክሊክ ላርግና ፍላይ ኢል በለው እየበረሩ እንዲመጡ አቅጣጫቸውንም እዚህ ጋር ልወስንላቸው እችላለሁ። ለምሳሌ በዚህኛው አቅጣጫ ይምጡ እንደዚህ ወደ ጎን ነገር ማለት ነው። ከዛ አሁን ይሄንን እንጣና እንየው። እዚህ ጋር መተን ኖርማል ቪው የሚለው ላይ እናርገው። ከዛ ስላይድ ሾው ፍሮም ቢጊኒንግ ብያው ላስጀምረውና ላሳያችሁ። እንደምታዩት እኛ አንዴ ነበር ያስገባነው፣ እሱ ግን ሁሉም ላይ በዚህ መልክ በጣም በቀላሉ አስገብቶልናል ማለት ነው። እዚሁ አጋጣሚ እዚህ ጋር የምትመለከቱት ለጀማሪዎች ሙሉ የማይክሮሶፍት ኤክሴል ስልጠና ያዘጋጀውበት ሞጁል ነው ማለት ነው። መማር የምትፈልጉ ከስር በማስቀምጠው የቴሌግራም አድራሻ ማውራት ትችላላችሁ። ሰፋ ያሉ ቪዲዮዎችን ከፈልጋችሁ ቲክቶክ ላይ ያለውን የዩቲዩብ ምልክት ነክታችሁ ስገቡ ሰብ ላይ ሰፋ ያሉ ቪዲዮዎችን ታገኛላችሁ። ይህን ቪዲዮ ከተመቻችሁ ላይክ፣ ኮፒ ሊንክ ማድረግ እንዳትረሱ። አመሰግናለሁ በጣም ቻው።